አስቸኳይ የተባለ የጥንቃቄ ምልክት በድንገት ያመሰ ሰዎችን ህይወት የነጠቀው እንዲሁም ደግሞ የከተማዋ ነዋሪዎችና የሆስፒታሉን ሰራተኞች ሳይቀር ሰውነታችሁ እንደዚህ የሚደማና ውሃ የሚቋጥር ከሆነ አይናችሁ ደግሞ እንደዚህ አይነት ብለድ ሾት ከሆነ ጂንካ ምንድነው እየተፈጠረ ያለው? ይሄ ነገር በትንፋሽ ይተላለፋል ወይ? ሰላም ጤና ይስጥልን ቤተሰብ እንደቆያችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው እንግዲህ በሀገራችን ኢትዮጵያ አንድ በጣም የሚያስፈራ ኃላፊ የሆነ እንደዚሁ ደግሞ ብዙዎችን ሊጎዳ የሚችል በሽታ ከያዘም እንግዲህ ከ2 3 4 ከ5 ቀን በላይ የሚያሰጥ በሽታ የሰውንም ህይወት የሚነጥቅ በሽታ ተነስቷልና ምንድነው ጉዳዩ የተነሳውና ምንድነው ማድረግ ያለበት ጥንቃቄዎች የሚል ነገር ማስመለከታችሁ ነው የሚሆነው። ሁላችሁም ቪዲዮ ላይክ እና ሼር ማድረጋችሁ እንዳትረሱ። ሰብስክራይብ ምንድነው ማታረጉት? ለምንድነው ማታረጉት? አሁን ማርጉ። መጀመሪያ ቻናላችንን ስሟት። ሰላም እንዴት አደራችሁ? እየተባለ ያለው ነገር አዲስ ነው ሁላችሁም ሰምታችሁታልና ቪዲዮ መስራት ያለብኝ ስለመሰለኝ ነው የመጣሁት። እኔ ቤት እየተደዋወለ ነበር እስከ ትላንት ወዲያ ሰዎች የሞቱበት ምክንያት ሌላ ኬዝ ነበር የመሰለንና ትላንት ነው ጤና ሚኒስቴር ባወጣው መግለጫ መሰረት ሄሞራጂክ ፊቨር የሚባል ተላላፊ በሽታ ነው እንግዲህ እንደተከሰተ ተከስቷል የተባለ ነውና ፕሊስ ደቡብ ውስጥ ጂንካ ያላችሁ ሰዎች ጥንቃቄ እንድትወስዱ በጣም ያለው ነገር የሚያስፈራውና ጥንቃቄ አድርጉ። ከሰዎች በመራቅ ጭንብል ማስክ በመጠቀም ሳኒታይዘር በመጠቀም ራሳችሁን ጠብቁ እና በየሃይማኖታችሁ ሁላችሁም ጸልዩ። ነገሩ ያስፈራል። ያው ገዳይ ነው እየተባለ ነው በሽታውና በጣም ነው የሚያስፈራው ያለው ነገር እና በየሃይማኖታችሁ ሁላችሁም ጸልዩ። ለስማሽ ነው እንግዲህ ነገር በጣም የሚያስፈራ ነውና ገዳይ በሽታ ነው። ከያዘ እንግዲህ ከ2 3 4 5 ቀን በላይ የሚያስጥ በሽታ ነውና ይሄ በሽታ ምንድነው? ለመጀመሪያ ጊዜ ተፈጠረው ኢትዮጵያ ውስጥ ነው ወይስ ሌላ ሀገሮች ላይ ነበር? ምንድነው ማድረግ የሚጠበቅብን? እንዴት ነው የሚተላለፈው? የሚሉት ነገሮች እንስማና አንድ እንግዲህ የጤና ሚኒስቴር አሁን ከሰዓት በፊት ያወጣው መረጃ አለ እሱ አስመለክታችኋለሁ። በድንገት ያመሰ ሰዎችን ህይወት የነጠቀው እንዲሁም ደግሞ የከተማዋ ነዋሪዎችና የሆስፒታሉን ሰራተኞች ሳይቀር ድንጋጤና ጭንቀት ውስጥ የከተተው ይህ በሽታም እንግዲህ ምልክቶቹ ምን እንደሆኑ እየተነገረ ነው የሚገኘው። ይህንን ቪዲዮ ሼር እያደረጋችሁ እንዲሁም ደግሞ ሪፖስት እያደረጋችሁ ለበርካቶች እንዲዳረስ አድርጉ። በጂንካ ከተማ ውስጥ እንግዲህ እስካሁን ድረስ 5 ሰዎች የጤና ባለሙያዎችን ጨምሮ ማለት ነው 5 ሰዎች ሞተዋል። እንዲሁም ደግሞ 8 ሰዎች በበሽታው ተጠርጥረው እንግዲህ ተለይተው እንደተቀመጡ ጭምር እየተነገረ ነው የሚገኘው። የበሽታው ምልክትም በአፍና በአፍንጫ መድማት እንዲሁም ደግሞ በተለያዩ አካባቢዎች ላይ በድንገት ደም መፍሰስ፣ ከፍተኛ የሆነ ትኩሳት፣ ማንቀጥቀጥ እንዲሁም ደግሞ የተለያዩ ምልክቶች እየታዩ እንደሆነም እየተነገረ ነው የሚገኘው። እነዚህ ምልክቶች ያያችሁ ሰዎች በአስቸኳይ ወደ ሆስፒታል በመሄድ እንዲሁም ደግሞ ራሳችሁን በመለየት እንድትተባበሩ፣ በተጨማሪም ደግሞ የከጅ ንኪኪ እንዲሁም ደግሞ ከተለያዩ ሰውነት ንኪኪዎች እንድትቆጠቡና እጃችሁን ቶሎ ቶሎ በሳኒታይዘር እንድታጸዱም ጭምር እንግዲህ እየተነገረ ነው የሚገኘው። ስለበሽታው የመተላለፊያ ሁኔታ እንዲሁም ደግሞ የተለያዩ መረጃዎች እስኪወጡ ድረስ እነዚህን ጥንቃቄ አድርጉ። በደቡብ ኢትዮጵያ ክፍል ተከሰተ የተባሉና እስካሁን ድረስ እንደዚህ ከላይ የምትመለከቷቸውን የጤና ባለሙያዎችና ሲቪሊያኖችን ህይወት የነጠቀውና በ8 የሚሆን ደግሞ የሚጠረጠሩ ሰዎች ይዟል የተባለለት ቫይረስ ሄሞራጂክ ቫይረስ ነው ደግሞ ሄሞራጂክ ፊቨር ይባላል። ብዙ ጊዜ የኢቦላ ከዝን ነው ይሉታል። ደግሞ ከኢቦላ ጋር ተቀራራቢ ሲምፕተምና ከኢቦላ ጋር ተቀራራቢ አይነት ህመም ወይ ደግሞ ሲክነስ ስላለው ማለት ነው። እንግዲህ መጀመሪያ ጊዜ ይሄ ቫይረስ ፋውንድ የተደረገው ደግሞ ይሄ ቫይረስ የተገኘው በ1950ዎቹ አካባቢ በኮሪያ ጦርነት ውስጥ እየተሳተፉ የነበሩ የአሜሪካ ወታደሮች ላይ ነው። እንደምትመለከቷቸው ብለድ ሾት አይ ይባላል። ይሄ የምትመለከቱት ደም ወር ደግሞ አይናችሁ ውስጥ ያሉት የተለያዩ እንትኖች የተለያዩ ደም ስሮች ሲፈነዱ ማለት ነው። ላያችሁ አይናችሁ ሙሉ በሙሉ በደም ሲሸፈን ማለት ነው። እንደምትመለከቱት በዛን ወቅት እንግዲህ ቫይረሱ በምን ኮዝ ይደረግ ምን ይሁን የሚታወቅ ነገር አልነበረም እና ያው ከዛም ተቀዛግዞ ወር ደግሞ ተደባብሶ እዛው ቀረ። ሄንታ ቫይረስ ይባላል የቫይረሱ ስም እና በአካባቢው ላይ በነበሩ ሮደንቶች ወር ደግሞ ይሄ አይጦች ወር ደግሞ ይሄ አይጠመጉት ምናምን የሚባሉ ሮደንት ማለት ያው የእንትኖች የቤት በቀቤት እንሳ እና በዛን ወቅት የነበረው እስከ 10% ያለው ሞርታሊቲ ሬት ነበር። እስከ 10% ያለው ሰዎች ይሞታሉ ተብሎ የሚታሰበው አንድ ሰው የዛ ቫይረስ ቢይዘው 10% የሞት ቻንስ አለው። አሁን ላይ ግን የሚባለው የምንመለከተው ሄሞራጂክ ፊቨር ማለት ነው እስከ 40% ድረስ ፌታሊቲ ወይ ደግሞ ሞርታሊቲ ሬት አለው ይባላል። እንደዚህ ሲምፕተሞች ላይ የምትመለከቱ ከሆነ ሰውነታችሁ ላይ ቆዳችሁ ላይ ነጠብጣብ የምትመለከቱ ከሆነ ሰውነታችሁ እንደዚህ የሚደማና ውሃ የሚቋጥር ከሆነ አይናችሁ ደግሞ እንደዚህ አይነት ብለድ ሾት ከሆነ ላይክሊ ቫይረስ ይዟቸዋል። አሁን እንደ ሲምፕተም ወር ደግሞ እንደ ምልክት የሚያዙት ምንድናቸው መሰላችሁ? ካፍና ካፍንጫ መድማት ወር ደግሞ ከተለያዩ ቦታዎች ከሰውነታችሁ ቦታዎች ላይ መድማት፣ ትንሽ የከትኖሯችሁ ሰውነታችሁ ላይ በጣም ብዙ ደም ወር ደግሞ ብዙ ብለድ ሎስ ማጋጠም ማለት ነው። ከዛ በተጨማሪ ደግሞ ሃይ ፊቨር ወር ደግሞ በጣም ኃይለኛ ሙቀት ሰውነታችሁ ትኩሳት፣ ማቃጠል፣ ከዛም በተጨማሪ ደግሞ ማስቀመጥና ማስታወክም እንደዚሁ አሉበት። በሽታ ለመከላከል ኮቪድ ላይ ስናደርጋቸው የነበሩ ቅድመ ጥንቃቄዎችን በአሁን ላይ ለዚህኛው ቫይረስ ማድረግ አለብን። ማስክ ማድረግ አለብን። ንክኪ በምናደርግበት ሰዓት ላይ በሽታው የተያዙ ሰዎች ወር ደግሞ ቫይረሱ የያዛቸው ሰዎች ጋር ንክኪ በምናደርግበት ሰዓት ላይ እጃችን ላይ ጓንት መጠቀም፣ ንክኪ ከተፈጸመም ደግሞ እጃችን በሳሙናና በውሃ በደንብ መታጠብ የሚባለው ይገኝበታል። አይ ሆፕ የጤና ሚኒስቴርም በይህን ጉዳይ በጣም አቴንሽን ሰጥቶት እንደሚከታተሉ ተስፋ አደርጋለሁ። በጣም ከፍተኛ አውትብሬክ የሚያጋጥመው ከሆነ መቆጣጠር እስከሚያቀተን ደረጃ የሚደርስ ከሆነ ያው the next pandemic ሊሆን ይችላል።
ክፉ አይንካን እግዚአብሔር ይጠብቀን ሁላችንም። እንግዲህ የሰማችሁት በጣም ነው የሚያስፈራውና እግዚአብሔር አምላካችን ይጠብቀን ነው አያድርስ ነውና በሽታው በትንፋሽ ይተላለፋል የሚሉ ወሬዎች ሲሰራጩ ነበር ሰሞኑንና እስቲ እውነት ነው ወይስ ውሸት ነው የሚለው እንመልከት። ጂንካ ምንድነው እየተፈጠረ ያለው? ይሄ ነገር በትንፋሽ ይተላለፋል ወይ? የብዙዎቻችሁ ጥያቄ ነበር። ሰሞኑን አንድ አስደንጋጭ ነገር እንደሰማችሁ እርግጠኛ ነኝ። የጤና ሚኒስቴርም በዚህ ጉዳይ መግለጫ አውጥቷል። ስለዚህ ሁላችሁም ይሄንን ቪዲዮ ሼር አድርጉ። የሚመለከተው አካል በሙሉ ይሄንን ነገር ማየት አለበት። የሚመለከተው አካል ማለት ባጭሩ የኢትዮጵያ ሕዝብ በሙሉ ይሄን ነገር መስማት አለበት ብዬ ነው ማስበው። ምክንያቱም ጂንካና አዲስ አበባ የ40 ደቂቃ የ50 ደቂቃ ልዩነት ነው ያላቸው በአሁኑ ዘመን። ከከተማው በደረሰኝ መረጃ መሰረት የተፈጠረው ነገር ነው መሰላችሁ። አንድ ቤተክርስቲያን ውስጥ ያሉ ሰዎች ይታመማሉ እና ተያይዘው ሆስፒታል ይሄዳሉ። አብዛኞቹ ሰዎች ህይወታቸው ያልፋል ማለት ነው። ሲያሳዩ የነበሩት ምልክት በዋነኝነት ትኩሳትና ነስር ነበር። ባፍንጫቸው ደም ይወጣ ነበር። ከነሱ ውጪ ደግሞ አንድ ዶክተርና አንድ ነርስም ህይወታቸው ያልፋል። እነዚህ ሁለቱ የጤና ባለሙያዎች ከነሱ ጋር በስራ ምክንያት እንግዲህ ቀጥታ ንክኪ ነበራቸው። ዶክተሩና ነርሱ ሲያሳዩ የነበሩት ምልክት ደግሞ ትኩሳትና ድክም ማለት ነገር ነበር። በጊዜው ሲያሳዩ የነበሩት ምልክት እና ወባ መስሏቸው የወባ መድኃኒት እየወሰዱ ነበር። ግን እነሱ ሁለቱም ህይወታቸው ሊያልፍ ይችላል። በንክኪው ምክንያት ነው ወይስ በሌላ ምክንያት ነው እነዚህ ሁለቱ የጤና ባለሙያዎች ያለፉት የሚለው በመረጋገጥ ላይ ይገኛል። ባጭሩ የጤና ሚኒስቴር ደግሞ በዚህ ጉዳይ መግለጫ አውጥቷል። መግለጫውም ላይ ሄሞራጂክ ፊቨር የሚል ነገር ተጠቅሷል። ሄሞራጂክ ፊቨር ማለት ባጭሩ ምን ማለት ነው መሰላችሁ? ሄሞሬጅ ማለት እንግዲህ ደም መፍሰስ ማለት ነውና ፊቨር ደግሞ ትኩሳት ነው። ስለዚህ ትኩሳትና ደም መፍሰስ በሚለው ያዙና ቫይራል ሄሞራጂክ ፊቨር ማለት ነው በቫይረስ የሚከሰት ማለት ነው። ሄሞራጂክ ፊቨር ማለት ራሱን የቻለ አንድ በሽታ ሳይሆን የተለያዩ በሽታዎች ጥርቅም ነው እና ከነዛ ውስጥ አንደኛው እንግዲህ እንደምታውቁት ኢቦላ ነው። አሁን ላይ ኢቦላ ተከሰተ ኢትዮጵያ ውስጥ ተብሎ የተወራ ነው የሚገኘው። ነገር ግን ኢቦላ መሆኑን ራሱ በትክክል ማረጋገጥ አልተቻለም። አሁን በሂደት ላይ ነው እሱ ነገር ማለት ነው። ለማንኛውም ምልክቶቹ እንግዲህ እንደተጠቀሱት ትኩሳት ማስቀመጥና ደም መፍሰስ ሊሆን ይችላል። ደም መፍሰስ የሚታይ ደም መፍሰስ ሊሆን ይችላል ወይም ደግሞ ውስጣችን ማይታዩ መፍሰሶችም ውስጣችን ውስጥ ሊከሰቱ ይችላሉ። መተላለፊያ መንገዶች በዋነኝነት በዚህ በሽታ ከተጠቁ ሰዎች ከሚወጣ ፈሳሽ ጋር ንክኪ ሲኖራችሁ ነው። በዋነኝነት ደማቸውን ላባቸውን እና ከነዛ ሰዎች የሚወጡ ፈሳሾችን ስትነኩ ንክኪ ሲኖራችሁ ነው በዋነኝነት የሚተላለፈው ማለት ነው፣ ላብን ጨምሮ። ስለዚህ በጣም መጠንቀቅ ያስፈልጋል። ነገር ግን በትንፋሽ ይተላለፋል የሚለው ነገር ሐሰት ነው። እነዚህ ቫይረሶች በዋነኝነት የሚተላለፉት በንክኪ ነው እንጂ በትንፋሽ አይደለም። ከነዚህ በሽታዎች ውስጥ አንዱ ብቻ በትንፋሽ ይተላለፋል የሚል ነገር አለ። እሱም ሌስ ላይክሊ ነው፣ በጣም ዝቅተኛ ነው እንደዛ የሚፈጠር ቻንሱ። ለማንኛውም በንክኪ ነው የሚተላለፈው ብላችሁ ያዙ። በጣም ጥንቃቄ ማድረግ አለባችሁ። እንደዚህ አይነት ምልክቶች ያሏቸው ሰዎች ካሉ ቶሎ ብላችሁ ወደ ጤና ተቋም መውሰድ ይኖርባችኋል። እናም እናንተም ደግሞ ጥንቃቄ ማድረግና የሚወጡ መረጃዎችን መከታተል ይኖርባችኋል ማለት ነው። ይሄን በሽታ አስመልክቶ እንግዲህ ጤና ሚኒስቴር አሁን ያስተላለፈው አንድ ጥብቅ የተባለ ማስጠንቀቂያ አለ። ከዛ ውጪ ይሄ በሽታ ምን ያክል አስከፊ ነው ለመረዳት የጤና ሚኒስቴር ለዚህ ጉዳይ በጀቱን ብር ማየት በቂ ነውና ወደ $300,000 ነው የበጀተው በጂንካ የተፈጠረው ለዚህ በሽታ ማለትም ወደ 42 ሚሊዮን ብር አሁን ባለው ምንዛሬ በባንክ ምንዛሬ ወደ 42 ሚሊዮን ብር ነው የተበጀተው ወይ ደግሞ የሰጠው ለዚህ ነገርና ይሄ የሚያሳየው ደግሞ ምን ያክል አስከፊ እንደሆነ ነው። ይሄን የሚያክል ብር ተመደበ ማለት ነገርየው ምን ያክል አስፈሪና አስከፊ እንደሆነ የሚያሳይ ስለሆነ ሁላችን ጥንቃቄ ያስፈልጋል። ያወጣውም አንድ ማስጠንቀቂያ መልእክት አለ፣ እንመልከት። አስቸኳይ የተባለ የጥንቃቄ መልእክትና እንዲሁም ደግሞ የአዲሱ የበሽታ መንስኤ በይፋ ታውቋል። ልንገራችሁ የበሽታው መንስኤ ማርበርግ ቫይረስ መሆኑ እንግዲህ መለየት መቻሉ ጤና ሚኒስቴር በይፋ አስታውቋል። ጤና ሚኒስቴር በደቡብ ኢትዮጵያ ክልል በጂንካ ከተማ የሄሞራጂክ ፌቨር በሽታ መከሰቱንና እንዲሁም ደግሞ የበሽታውን ምንነት በማረጋገጥ ላይ መሆኑ እንግዲህ ከሰሞኑ መግለጹ የሚታወቅ ነበር። ሚኒስቴሩ እንግዲህ በዛሬው ዕለት ባወጣው መግለጫ የበሽታው መንስኤ ማርበርግ ቫይረስ መሆኑ እንግዲህ አስታውቋል። በዚህ መሰረት የበሽታው ምልክት የሆኑትን በአፍ አፍንጫ እንዲሁም ደግሞ ሌሎች የሰውነት ክፍሎች የመድማት ትኩሳት ማስቀመጥ እንዲሁም ደግሞ ማስመለስ ምልክት ሲኖር ወደ ሕክምና ተቋም እንግዲህ በአፋጣኝ መሄድና በወቅቱ የላቦራቶሪ ምርመራ ማድረግ እንደሚገባም ጤና ሚኒስቴር አስቸኳይ የተባለ የጥንቃቄ መልእክት እንግዲህ አስተላልፏል። ሰሞኑ የተከሰተው አዲሱ ወረርሽኝ እንግዲህ መንስኤው ታውቋል ማለት ነው። በዚህ መሰረት ማርበርግ ቫይረስ የአዲሱ ወረርሽኝ መንስኤ ሆኖ ተለይቷል ማለት ነው። ማርበርግ ቫይረስ ምንድነው? እንዴት ይተላለፋል? የጥንቃቄ መልእክቶቹስ ምንድናቸው? የሚለውን ነገር በዚህ ቪዲዮ እናያለን። ወቅታዊና በጣም አሳሳቢ መረጃ ስለሆነ ለብዙ ሰዎች ብታደርሱት ብዙዎች አይተው ከዚህ ቪዲዮ ይጠቀማሉ ብዬ እገምታለሁ ማለት ነው። ማርበርግ ቫይረስ እንግዲህ ለመጀመሪያ ጊዜ በ1967 በጀርመን ከተማ ውስጥ አይሶሌት የተደረገ ከዛ ወዲህም የከተማዋን ስያሜ ይዞ የቀጠለ ማርበርግ የምትባል ከተማ ውስጥ ስለተገኘ ማርበርግ ተብሎ ተጠራና እስካሁንም በተለያዩ የአፍሪካ ሀገራት ሲከሰት ቆይቷል። ኢትዮጵያ ሲከሰት በእርግጥ
የአሁኑ የመጀመሪያ ጊዜ ነው። ዲሞክራቲክ ሪፐብሊክ ኦፍ ኮንጎ፣ ዩጋንዳ፣ አንጎላ በቅርቡ 2025ም በታንዛኒያ ተከስቷል። ኢትዮጵያ ውስጥ ግን ማርበርግ ቫይረስ ተከስቶ አያውቅም። የነ ኢቦላ ቫይረሶች የሚገኙበት ፊሎቪሪዴ የሚባል ግሩፕ ውስጥ ያለ አርኤንኤ ቫይረስ ነው። በጣም ገዳይ ነው። ኦልሞስት ከነ ኢቦላ ጋር ኮምፓረብል የሆነ ወይም ደግሞ ተቀራራቢ የሆነ የሞት ምጣኔ ወይም ደግሞ ሞርታሊቲ ሬት አለው ማለት ነው። የሞት ምጣኔው እንግዲህ ከ24 እስከ 90% ይደርሳል ማለት ነው። ይህም ማለት 100 ሰዎች በማርበርግ ቫይረስ ቢያዙ ከ24 እስከ 90 የሚሆኑት ይሞታሉ እንደማለት ነው ማለት ነው። ስለዚህ ከፍተኛ ጥንቃቄ የሚፈልግ ዋነኛው የህክምናው ሚንሱም እንግዲህ ፕሪቨንሽን ነው። እስካሁን በህክምናው ይህ ነው የሚባል መድኃኒት የለውም ማርበርግ ቫይረስ። ስለዚህ ራስን መጠበቅና መከላከል ላይ ነው ማለት ነው ህክምና የሚያተኩረው። በእርግጥ በህመሙ የተያዘ ሰው የተለያየ ሰፖርቲቭ ኬር ይደረግለታል ማለት ነው። ዋነኛው የህመሙ መተላለፊያ መንገድም እንግዲህ ከዛ ሰው ጋር ወይም ደግሞ በህመሙ ከተያዘ ሰው ጋር የሚኖር የቅርብ ንክኪ ለህመሙ ይዳረጋል ማለት ነው። ከዛም ከፍተኛ የሆነ ትኩሳት፣ ራስ ምታት፣ ሾክ ያመጣል፣ ዴዝ ያመጣል፣ መልቲ ኦርጋን ፌለር ያመጣና እንግዲህ በቀናት ወይም ደግሞ በተወሰኑ በቅርብ ጊዜ ውስጥ ሰውየውን ለሞት ሊዳርግ የሚችል በጣም አደገኛ ቫይረስ ነው ማለት ነው ማርበርግ ቫይረስ። እንዳልኳችሁ እንግዲህ አያድርስ ነውና በጣም ከባድ ነው። 100 ሰው ከተያዘ ከ24 እስከ 94 ሰው ይሞታል ማለት ኦልሞስት 100% ገዳይ ነው እንደማለት ነገር ነውና ሰው ማድረግ የሚጠላክ ኮሮና በጣበት ሰዓት ምን ያክል ሀገሪቷን እንዳስጨነቀ የምናውቀው ነገር ነው። ሀገራችን ላይ እንግዲህ ዘግይቶ የገባ በሽታ ቢሆንም ምን ያክል ሰዎችን እንደቀጨ ምን ያክል ሰዎችን እንዳከሰረና እንዳጠፋብን በሽታው እንደተያዙ ተጎዱ ምናውቀው ነገር ታዋቂ ሰዎች ሳይቀሩ ታላላቅ ሰዎች ባለስልጣናት ሳይቀሩ እንግዲህ ሲያዙ ነበርና ይሄን ደግሞ በጣም አስከፊ የሚያደርገው ተቆስ መነሳቱ ነው። ሌላ ሀገር ላይ ተነስቶ ቢሆን ሜቢ እዛ ሀገር ላይ በሽታው ምንድነው ታውቆ ምናምን ነገር ወደ ሊደርስ የሚችለው አሁን ግን የተነሳው ራሱ መንስኤው ራሱ ከዚህ ሀገር መሆኑ በጣም አስከፊ ያደርገዋልና ቅድም እንዳልኳችሁ ደግሞ ለበሽታው እንግዲህ ዓለም በዚህ ልክ ትኩረት ሰጠው ማለት ትልቅ ነገር እንደሆነ የምትረዱት ነገር አለና ባካችሁ በተለይ በጂንካና በአካባቢ የምትገኙ ኦሬዲ በአዲስ አበባ የምትገኙ ማለት ይቻላልና ምክንያቱም ቅድም የተባለው ቅርብ ነው፣ በጣም ቅርብ ነው። ከአዲስ አበባ ጂንካ በጣም ቅርብ የሆነ ነገር ነውና ጥንቃቄ እናደርጋለን ፈልጋለሁ። ሁላችሁ ቪዲዮ ላይክ እና ሼር ያደርጋችሁ ለብዙዎች ላይ ለበላው ኢትዮጵያ ህዝብ እንታደርሱ ፈልጋለሁ። ዘመድ ወገኖቻችሁን ካሉ ደውላችሁ ጥንቃቄ አድርጉ። እነዚህ ነገር መጥቷልና በጂንካ ከብቻ የሚገኙ ሳይሆን ሌላ አካባቢ የሚገኙ ካሉ ነገር ቤት መንገድ እንደሚታለፍ እንግዲህ ግልጽ የሆነ በዚህ መንገድ አልፍ የምትባል ነገር ስለሌለ ሊሄድም ስለሚችል ወይ ደግሞ እዛው ሊፈጠር ስለሚችል ጥንቃቄ እንዲያደርጉ ደውላችሁም ሆነ ብቻ ባንዳንድ መንገድ እንታሳውቋቸው ፈልጋለሁ። ስለ አርሲው ጉዳይ እንግዲህ መቼም ቢሆን በጣም ማሰማችን እናቆምና እስቲ እታችንን እንስማት። ኢትዮጵያ ውስጥ ኦርቶዶክሳውያኖች በማንነታቸው ላይ ያነጣጠረ የዘር ፍጅት ሰለባ ሆነዋል። አዎ ተጨፍጭፈዋል፣ ታርደዋል፣ ተሰቅለዋል፣ ተቃጥለዋል። ይህ ደግሞ ፋሽስት ጣሊያን እንኳን በኢትዮጵያውያን ላይ ያልፈጸመው ድርጊት ሆኖ ተመዝግቧል። ፍጹም ኢሰብአዊና ሰቅጣጭ ሆነ ታሪካዊ ድርጊት በተለይ በአርሲ አርባ ጉጉ በደኖና ሸካ እንዲሁም በምዕራብ ሐረርጌ አሰቦት ባሌም አካባቢ ይሄው ድርጊት ተፈጽሟል። ከ15000 በላይ ኦርቶዶክሳውያን ሞተዋል። በሁለት ቀን ብቻ 6000 ቤቶች ተቃጥለዋል። ከነነፍሳቸው እጆቻቸው ፊትና ኋላ ተጠፍረው በገደል ተጥለዋል። ኢትዮጵያውያኖቹን ኦርቶዶክሳውያኖቹን አስክሬናቸውን ለመልቀም ሳምንታት ፈጅቷል። አንገታቸው እየተቀላ ከተወረወረበት ገደል ውስጥ 26 ጆንያ ኦርቶዶክሳውያን ጭንቅላቶች ተለቅመዋል። ምን ያስለቅሳችኋል? ለምን ቪክቲም ትጫወታላችሁ? ትናንት አያቶቻችሁ እንዲያደል ያደረጉት የኛ አያቶች የሰሯት ኢትዮጵያማ ከዓለም የተለየች የሃይማኖት መቻቻል ያለባት ለተቀረው ዓለም ትንግርት የሆነች ሀገር ነበር የሰሩት። እንሂድ ኢራን፣ ኢራቅ፣ ሳውዲ አረቢያ እኔ የምለው
እስከ ትናንትና 19ኛው ክፍለ ዘመን ድረስ የሃይማኖት መቻቻል ነበረ። እንኳን ማይኖሪቲ ሆነህ ማጆሪቲን ብትሆን አትኖርም ነበር። አገራችን ውስጥም አሳይተውናል። ምኒልክ ወደ ሐረር ከመሄዳቸው ቀደም ብሎ ይገዟቸው የነበሩት የእስላሚክ ሱልጣኔቶች ቤተክርስቲያናቶችን በሙሉ አውድመዋል። አዎ የሃይማኖት ቶለራንስ አልነበራቸው። እንኳን የሆኑ ምስራቅ ዘይላም መቋዲሾም ቤተክርስቲያን ነበር። እና ወዲህ ሰሜን ልውሰደ የመጀመሪያው መስጂድ እኮ ትግራይ ነው ያለው። ሌላም አለ። የኛ አያቶች ይሄን የሰሩት የፈረደባቸው አፄ ዮሐንስ አሉ። እኔ የምለው አንድ ንጉስ አንድ በደል ሲያደርስ እንደ ግለሰብ ወይም እንደ ሀገር በሰዓቱ በነበረው ፖለቲካ ይመዘናል እንጂ ቤተክርስቲያኗ ምን ታደርጋችሁ? እኔ የምለው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሊቃውንት በወቅቱ የጻፉትን አንብባችሁታል? አይታችሁታል? ኖ ይሄን አይነግሯችሁም። ለምን ብለው የፋሽስት ልጆች የበጣጣሽ የሀገር ከፋፋይ ልጆች ይሄን አይነግሯችሁም። በፍጹም አይነግሯችሁም እንጂማ ንጉስ ሆይ እኛ ወደ ክርስትና እንዲመጡ የምንፈልገው ወደውና ፈቅደው እንጂ በመግደልና በግዳጅ አይደለም ይተው ብለዋል። ግን እናንተ ገላችሁን የለ እየተባለ ይነገራል። ልክ ነው። እውነቱን ስለማንናገር እውነቱን ስለማናቅ አንገታችን እንደፋለን እውነት የሚያደርጉ እየመሰለን። ይሄን ሲያወራችሁ አፄ ፋሲል አዲስ ዓለም የሚባል ክፍለ ከተማ መስርተው ነበር ለሙስሊሞች ብቻ በነፃነት እምነታቸውን እንዲያካሂዱ። ገና ስላልተለመደ የጎሪጥ እንዳይተያዩ ጥፋት ጠፍቶ ለፍርድ ሸንጎ ሲቀመጡ ለሙስሊም አድልተው ክርስቲያኑን ጥፋተኛ ነው ብለው ሙስሊሙ ካሳ እንዲክሱሉ አድርገዋል። ይሄን ግን አይነግሯችሁም በጭራሽ። የገንጣይ ልጆች ይሄን አይነግሯችሁም። አንድ የሚያደርገንን ታሪክ ለምን ይነግሩናል? የሚያጣላንን የሚያጋድለንን ሀገር የሚለያየውን ዓላማቸው አላለቀም። ደጃዝማች ወልደ ሰማያት በመጽሐፋቸው እንዳሉት ነው። በአፄ ሲሲኒዮስ የጀመርነው ስራ ዛሬ በምናስተምራቸው ተማሪዎቻችን ፍሬ ያፈራ ይመስላል አይደለም ያሉት? አዎ አፄ ዮሐንስ ይሄኛውን ሲነግሩን የካቶሊኮችን አፍንጫ ፎንነዋል ምላስ ቆርጠዋል ብለው ግን አይነግሯችሁም። ለሌላ ቅስቀሳ ይፈልጉታል። ኢትዮጵያዊው ንጉስ የአንድ ጎጥ ንጉስ አድርገው ለሌላ መቀስቀሻ ስለሚፈልጉት ይሄን አይነግሯችሁም። አይጠቅምማ። አይጠቅምም። ደቂቀ እስጢፋኖስን ለምን እንደሚጠቀሙት ታውቁ የለም? ተሐድሶ ፕሮቴስታንቲዝምና ወያኔ እኩል ሲጠቀሙበት አይደንቃችሁ? ይሄኛውን ግን አይነግሯችሁም። ዶክተር ደጃሳ አበበ የታሪክ ምሁሩ ከኦሮሞ ብሔረሰብ የተገኙት ከላይ የነገርኳቸውን 15000 በላይ ህዝቦች እንዴት እንደሞቱ እንዴት እንደታረዱ ጭንቅላታቸው እንዴት እንደተቆረጠ በገደል እንዴት እንደተጣሉ ኦርቶዶክሳውያኖች እንዴት እንደተሰቃዩ ጽፈዋል። የእርሳቸውን መረጃ ነው ያካፈልኳችሁ። እሳቸው ብቻ አይደሉም። በወቅቱ ኢሰማጎ ይባል የነበረው የኢትዮጵያ ሰብአዊ መብት ጉባኤ በፕሮፌሰር መስፍን ወልደ ማርያም ይመራ ነበር። እነርሱ ወደ 20,000 የሚጠጉ ስሞችን እያንዳንዱን ቤት ከአርሲ ጀምሮ ጉዳዩ የተፈጸመባቸውን የኦሮሚያ ወረዳዎችና ዞኖች ሳይቀር ወርደው በርያንኳኮ የሟቾችን ስም ጽፈዋል። የተበዳዮችን ስም ዝርዝር አውጥተው አትመዋል። አሟሟታቸውን እኔ እዚህ ለእናንተ ዛሬ የማልነግራችሁን አሟሟታቸውን አሳትመውታል። ሄዳችሁ አንብቡት። አርሲ ውስጥ የኦርቶዶክሳውያን ሞት በማንነት ሰዎችን መግደል ዛሬ የተጀመረ አይደለም። ይሄው ዛሬም ድረስ ቀጥሏል። ያኔም አጃንስ ፍራንስ ፕሬስ እና ቢቢሲ ለተቀረው ዓለም ከማስረጃ ጋር አስደግፈው ይፋ ሲያደርጉት ወያኔ ግን ትንፍሽ አላለችም።
ሚዲያዎቹም ተለጉመው ነበር። አጣሪ ኮሚቴ እንኳን እንላክ ቢሉ በፍጹም አሉ። ነገር ግን የኦነግ ማዕከላዊ ኮሚቴ 500 ሰዎች በሁለት ቀናቶች ውስጥ ወረዳዎች ውስጥ መሞታቸውን አምነው ጋዜጣዊ መግለጫ ሰጥተው ነበር። ዛሬም ሚዲያዎቻችን እንደተለጎሙ ናቸው። የኦርቶዶክሳውያን ሞት በማንነት ተለይቶ የሚደረግ ድርጊት አያወግዙም፣ አይነግሩንም። ዛሬም ቀጥሏል። የኦርቶዶክሳውያን ሞት ዛሬም እንደዋዛ ቀጥሏል። ጽድቅ ነው፣ በማንነታቸው ነው የሞቱት፣ ሰማዕት ሆነዋል እያለ መመኑ ደግሞ ያጨበጭባል። አይሆንም። እንዲህ እያላችሁ ሰው አታስፈጁ። ቤተክርስቲያኗ ዝም ብላለች። ምን ይደረግ? የቷ ቤተክርስቲያን? እኔ የምለው ሂዱ የወያኔን መጽሐፍቶች አንብቡ። እና አረጋዊ በርሄ እኮ በግልጽ ነግረዋቸዋል። እና አባንትና እነ ጳጳስንትና እነ ገሌ እነ ቄሱ እነ ካህኑ ከሌ እየተባለ እንዴት እንደተሰገሰገባት እኮ ነግረዋቸዋል። ለምንድን ነው የነገሯችሁን ማታምኑት? ስሙ፣ ያሉት ጥቂት ጥሩ አባቶቻችንም ደክመዋል፣ አረጁ። ሌሎቹም ዛሬ ማይናችሁ እያየ ከቤተክርስቲያኒቷ ህግጋት ውጪ አማኒያዎችና ቅልጥ ያሉ ዓለማውያኖች ሲሾሙ የት ነበራችሁ? ጽንፈኞች አሁን እርቃናቸው ወጥተዋል፣ ታይተዋል አይደለም? አዎ። ግን አሁን እንዳናያቸው እኛን ለብሰው ነው በመካከላችን ያሉት። በቃ ሊባል ይገባል። ዩኒቨርሲቲ ቪዲዮአችን የቤት ነበር። አውፕን ተማራችሁበት አዲስ መረጃ እንደወሰዳችሁበት አጠራጥርም። ይሄንን በሽታ አስመልክቶ እንግዲህ ሀገራችን ላይ አዲስ ነገር ከተከሰተው ደግሞ አዲስ የተባለ ጥንቃቄ መልእክት ሰጠ የማስተላለፍላችሁ ነው። ላይክ እና ሼር ማድረግ ደረሳ ለብዙ አድርሶልኝ ሁላችሁም ጸሎት አድርጉ። እግዚአብሔር አምላካችን ከዚህ በሽታ ይጠብቀን። ቸር ቆዩልኝ።